በትንሹ ኢየሱስ ክርስቶስን በትንሽ ማርያምን በትልቅ አድርገው ስለው ሁል ጊዜ ሲሽከረከሩና እሱን ስል በየቦታው ሲያሳዩ ታያላችሁ። በየቦታው ሲያሳዩ ታያላችሁ አይደለ? ኢየሱስ ጭራሽ አይታይም። ማርያም ማርያም ነው የሚሉት። እዛ ስዕል ላይ ራሱ ኢየሱስ እንዳይታይ ተደርጎ ነው። መንፈስ ቅዱስ ካላሳየ አታየው። እዛ ላይ ኢየሱስ እንዳለ አያውቁት። ከዛ እዚህ ጋር እናንተ የተለየ ነገር ተሰጥቷል ብላችሁ የምትሉት ኢየሱስ ክርስቶስ አያዳላም። እናቱ ስለሆነች የተለየ የሚያዳላ ነገር አይሰጣትም። ወንድሙ ስለሆንክ፣ እህቱ ስለሆንክ፣ የአጎት ልጅ ስለሆንክ፣ የአክስት ልጅ ስለሆንክ። ምክንያቱም በማርያም በኩል ከሄድክ ኢየሱስ ክርስቶስ የእህቱ ልጆች አሉት። ኢየሱስ ክርስቶስ አጎት ይኖረዋል። ምክንያቱም የማርያም ወንድሞች ወይም ደግሞ የማርያም አባት ወንድሞች አጎቱ ናቸው። የማርያም አባት እህቶች አክስቶቹ ናቸው። ዘመዳ ዘመድ ሊበዛ ነው ማለት ነው። እየቆጠርን ስንሄድ ብዙ ሰዎች በዘመዳ ዘመድ ኢየሱስን ምን ሊያደርጉት ይችላሉ ማለት ነው? በጥቅም በቅርበታቸው በስጋ ቅርበታቸው ምን ሊያደርጉ ይችላሉ? አድቫንቴጅ ሊወስዱ ይችላሉ። መጽሐፍ ቅዱስስ ምን ይላል? ራሱ ቃል በቃል ኢየሱስ ክርስቶስ ምን ይላል? ደግሜ ላንብበው። ምን ይላል? እናትና ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። መጽሐፍ ቅዱስን አይሰሙህም እነዚህ ሰዎች። አሁን እኔ የምለው መጽሐፍ ቅዱስን መስማት ብትገላቸው አይፈልጉም። አንዴ ይኸው አያቸው አይደለ? ምን ይላል? ገና ለሕዝቡን ሲናገር እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንድም እነሆ እናትህና ወንድሞቹ ሊያነጋግሩ ፈልገው በውጭ ቆመዋል አለው። ምን ማድረግ ነበረበት? እንደነሱ አካሄድ። አሁን ለምሳሌ ማርያም ሲባል ሮጦ የሚመጣ አምላክ ያለ ይመስላቸዋል። አየህ፣ ገብርኤል ሲባል ሮጦ የሚመጣ አምላክ ያለ ይመስላቸዋል። ሚካኤል ሲባል ሮጦ የሚመጣ አምላክ ያለ ይመስላቸዋል። ይሄ የተጣመመ ትምህርት አስተምረዋቸው ሊሰሙት የማይፈልጉት የመጽሐፍ ቅዱስ ቃልና ቃል ብቻ ነው። ከዛስ ምን አለ? አንዱም እነሆ እናትና ወንድሞቹ ሊያነጋግሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼ እነማን ናቸው አለ። እጁን ወደ ደቀ መዛሙርቱ ዘርግቶ እነሆ እናትና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነውና አለ። ስለዚህ በዚህ ጉዳይ ላይ ብዙ ሰዎች ይከፋሉ። ኢየሱስ ክርስቶስ አስበልጦ ስላልወደደ ይና ለምን አስበልጦ ከወደደ ምን ሊሆን አምላክ መሆን አይችልም። ኢየሱስ ክርስቶስ ኃጢአተኛውን መርጧል፣ መሃይሙን መርጧል፣ ዕውቁን መርጧል። የሚፈልገውን በሁሉም ስፍራ ያለውን መርጧል። ሁሉንም ለሁሉም እንደመጣ መጽሐፍ ቅዱስ ይናገራል። እነሱ ግን የተለየ ወታደሩን ያስጋደለ ኃጢአተኛ ነው። ምን አድርጎ
ነገር የሚደረግልህ አስመስለው ይሰብኩሃል። ምን ሃይማኖተኞች እኔ የእሷን ስም እየጠሩ ሲሳደቡ አይቻልም። ማርያምን ጭንቅላት ይህን ሰምቼ አውቃለሁ። በደንብ ሰምቼ አውቃለሁ። የሚያዳምጠን የፈጠረ አምላክና አምላክ ብቻ ነው። ስለዚህ የሚናደዱ ሰዎች እዚህ ጋር ለማርያም የተለየ ነገር ሌሎቹ ያልተደረገ ነገር የተደረገ አስመስለው የሚያወሩት በመውለድ ታኝታ ነው አልሞተችም ብሎ እጇን ይዞ ሲያስነሳ ለምን አልተገረማችሁ? አይነ ስውር ከተወለዱ ጀምሮ የነበሩ ሰዎችን የሆነ ኢየሱስ ክርስቶስ ቃል ስለነበረ ቃል ስጋ ለመሆን ከማርያም ስለተወለደም ብቻ ማርያምን ኦልሞስት እንደ አምላክ አድርጋችሁ የምታዩበት መንገድ ማርያም ሰው ናት። ወደድክም ጠላ ጸቡ እሱ ነው። ማርያም ሰው ናት። አምላክን የሚያህል ነገር ወደ አለች። ያንን ነው። ስለዚህ ድናለች። በልጇ